ሰላም ክቡራን ወንድሞቼ እህቶቼ፣ ዛሬ በጤና ዙሪያ ላይ የምንወያይ ይሆናል። የምንወያይበት ርዕስ የሙዝ አመጋገብና የምናገኘው ጥቅም በሚል ላይ ነው የሚሆነው። የመጀመሪያ እንግዲህ ሙዝ ከፍተኛ የሆነ ኃይል የሚሰጥ ነው። በውስጡ እንግዲህ የተለያዩ ኒውትሪየንቶችን የያዘ ነው። እንደ ፖታሽየም፣ ማግኒዥየም፣ ቪታሚን ሲ እና ፋይበሮችን የያዘ ሲሆን እነዚህ ደግሞ ለልብ ምት ጤንነት የራሳቸውን አስተዋጽኦ ለምግብ መፈጨት እንሽርሽሪት እና ለመስል ተግባራት ከፍተኛ ሚና ያላቸው ነው የሚሆነው ማለት ነው። እንግዲህ እንዳጠቃላይ